ወይ በሲ አንተ በስንቱ ምንድነው እንዴ? አስደነገጥሽ። ከየት ነው የመጣሽው እንዴ? ኮቴ የለሽም እንዴ? ኮቴም የሚሰማው እኮ በደመ ነፍስ ላልቆመ ሰው ነው። ደመ ነፍስ? ምንድነው በጠዋት ስለ ደም የምታወሪው? አሁን ደሙን ተውና ምንድነው እንደዚህ ያስተከዘ? ህልሜን እየኖርኩት ነበር ሂሩቴ፣ ህልሜን። በቁም ነው እንዴ ታዲያ ህልምህን የምትኖረው? እቺ ደግሞ ተኝቼ ያየሁትን ህልም ታዲያ ተኝቼ ነው እንደምኖረው? ወይ ህልም አይተህ ነው እንዴ በስዬ? ታዲያ ምን ብታይ ነው እንደዚህ አፍዝዞ ያስቀረስቲ ንገረኝ። ህልም ቢሉሽ ህልም ነው እንዴ? ይኸውልሽ ረብጣ ብር በቃ የዘር ማንዘራችንን ታሪክ ባንዴ የሚለውጥ ይሄ የታሰረ ጥራሱ ብር እላይ ላይ ሲወርድ ሲዘንብብኝ ያደሩ ሂሩቴ፣ ምን ነው ባልነቃው የሚያሰኝ ህልም። በስዬ ህልምን ልምበል ምን ማለት ነው? ህልም እውን እንዳይሆን መመኘት ማለት ነው። ምን አንቺ ይህን ያህል ክፉ ነሽ እንዴ? ምን ይህን ያህል ቢያልፍልኝ እኔ ብቻዬን አልበላው? የኔ ታሪክ ሲለወጥ ያንቺም ይለወጣል። በስዬ በህልም ንብረት፣ ገንዘብ፣ ይሄ ሀብት ምናምን እኮ ልጅ ማለት ነው። ልጅ ደግሞ በዚህ ሰዓት አያስፈልገንም ታውቃለህ። ምንድን ነው የምታወሪው? የማይገናኝ ነገር ማገናኘት ስትወጂ እንዴ? ረብጣ ብር ከልጅ ጋር ታገናኝብኛለሽ እንዴ? ድሮስ ለማይሆን ሰው ህልሜ መናገሬ በስዬ ሞተ ምሬን እኮ ነው። ይኸውልህ እማዬ እንደው ይኸውልሽ ቤተሰቦችሽን ህልሜ ላይ አታስገብብኝ። በቃ ድሮም ይሄ ካረጀ ያፈጀ አስተሳሰብ ያለው ቤተሰብ የመጣ ሰው ምን ይጠበቃል? ልጅ መንገድ ላይ ቆዝሞ አግኝቼው እኮ የቀትር ፀሐይ ከሚጫወትበት ብዬ ይዤው መጣሁ። በስዬ ጀንበር እስክታዘቀዝቅ እዚህ እንዲጠለል አይደጋረሽ። አንተስ ምን ሆነ ነው? የተከበርክ ሰው አይደለ እንዴ? ፀሐይ የሚጫወትብህ አይደለም። የሆነ ሁነኛ ካፌ አተህ ነው? አይደለም፣ ትንሽ ችግር ገጥሞኝ ነው። የምን ችግር? ከባለቤቴ ጋር ተጋጭቼ ነው። ሚስት የሚባሉ ጉዶች በስንቱ እና በቃ አሽቀንጥራ ጣለች ማለት ነው። እንዴት ጭንቅላት የላትም? እንዴ አታስብም? እንዴ አንተ እኮ የህዝብ ሀብት ማለት እኮ እንዴት አዋጣታጥሎ ምን ነች እሷ? ማነችና ነው? ዶክተር ቁጭ በል እባክህ። በይ እኮ ቆይ አንድ ጊዜ አረፍ በል። ከውጭ አይደል እንደ መጣው? ቁጭ በል አረፍ በል። እንዴ አይደለም፣ አላወቀችም። አንድ ዶክተር ለስንት ሰው እንደሚደርስ ዶክተርዬ፣ ስንት ነበር ሬሾ? አንድ ዶክተር ለስንት ሰው ነው በሀገራችን? ለ10 ሺህ 10 ሺህ ሰው። ይኸውልሽ 10 ሺህ ነው 10 ሺህ ሰው ነው አውጥታ የጣለችው። ምን አገባትና እሷ ዝም በል። የግል ሀብቷ አደረገችው እንዴ? ሚስቱ እኮ ነች። ሚስቱ ብትሆንስ ለ10 ሺህ ሰው እኮ ነው የሚሆነው። ምንድነው ግልፍ የሚያደርገው? ሀገር እኮ ነው አውጥታ የጣለችው። እንዴ ይደረጋል እንዴ ሂሩቴ? በሲ ዶክተር ለአንድ ለሁለት ቀን እዚህ እንዲያርፍ ነው ይዤው የመጣሁት። ወይ ደጋረች ለአንድ ለሁለት ቀን ማለት እዚህ እያደረ አይሆንም። አራት ቀን ልጅ ረዘረኝ ወጥተሽ ታመጫለሽ። ምን ችግር አለው? ይኸውልሽ መጥፎ ነገር እንዳታናግሪ፣ መጥፎ ነገር እንዳታናግሪ። ባለውለታችን አይደለም እንዴ? አይደለም አንድ ሁለት ቀን ሳምንት ባለውለታ በነፃ የሰራው ነገር እኮ የለም እንዴ? የ10 ሺህ ሰው ንብረት ነኝ አላለም እንዴ? እኔ ብቻዬን እዳ አለብኝ። ይፈልግ እዛ ዝም ብለሽ ጎተተሽ ታመጫለሽ። አስወጣዋለሁ። ስማ አንተ እንዴ በስንቱ ምንድን ነው ሰው ይቀየማል? የተቸገረ ሰው ነው። ምን ላድርገው ታዲያ? በቃ ተረጋጋ። እኔ አሁን ስራ አለብኝ። ስመጣ በእርጋታ እንነጋገርና እንወስንበታለን። በስንቱ ውይ ይቅርታ፣ ጋዜጠኛ በስንቱ ማለቴ ታላቁ አንጋፋው ታታሪው ጋዜጠኛ በስንቱ። ዶክተር ፈለከኝ እንዴ? ምን ያህል በአንተ እንደምኮራብና እንደምቀናብህ ታውቃለህ? ኧረ እባክህ ጋዜጠኝነት የልጅነት ህልሜ ነበረ። በእውነት አንተን ስላወኩ በጣም ኩራት ይሰማኛል። ዶክተር ኧረ በጣም አይገባም። ቁጭ በል። እናንተ እኮ የህዝብ ድምፅ ናችሁ። በእውነት በጣም ደስ ይለኛል ስላገኘው። ቁጭ በል እስቲ ዶክተርዬ፣ ቁጭ በል። አልሄድሽም እንዴ? ሂጂ እንጂ ሂጂ። በቃ ደክሞሽ ነው እንደዚህ ያለሽ? ሂጂ። ዶክተር እንግዲህ አስቸኳይ ስራ ስላለ ችግር የለም፣ ይጠብቅሻል። ታገኘዋለሽ እኮ የት ይሄዳል? ሂጂ። አይ ዶክተርዬ፣ እና በጣም ነው ስሜቴን የነካው ዶክተር። ጋዜጠኝነት የልጅነት ህልሜ ነው አልክ? አዎ። እና አልተሳካልህም? በፍጹም አልተሳካም። አይ ከዚህ በኋላማ ተስፋም የለ። ቅር ሊልህ አይገባም። አሁን አንተም በሙያ ህዝብን እያገለገልክ ነው። ግን ለተጠሩበት መክሊት መስራት መታደል ነው። ያንተና የባለቤት ግጭት ይሄን እውነታ እንድረዳ ስላደረገኝ በጣም ደስተኛ ነኝ። ሚስት ባለውለታዬ ናት። እንኳንም አባረረች።
እኮ ነሽ አሁንም የምትይው። እኔ ያላልኩት ካልሆነ እኮ የምትይው አንቺ እራስሽ እኮ ነሽ። ለምን ደረቅ ትላለህ? እራስሽ እኮ ነሽ። እኔ ያላልኩት ካልሆነ እኮ ብለሽ የምትከራከሪኝ እራስሽ ነሽ። ልጆች ምን ሆናችሁ ነው? አንተ ደግሞ ማነህ? ዘመዳችን ነው መሰለኝ። የአባታችሁ ጓደኛ ነኝ። ምንድነው የሚያጨቃጭቃችሁ? ልጅ ሲወለድ የሚወጣው በጭንቅላቱ ነው ብላ ትከራከረኛለች። ታዲያ እንትን ብለን እኔማ ዶክተሮቹ ለመያዝ እንዲመቻቸው በእግሩ በኩል ነው የሚወጣ አልኳት፣ ግን አትሰማው። ቆይ እስኪ ጀስት እንደ ምሳሌ አስቡ። ዶክተር ነኝ ብላ አስብ። የትኛው ለመያዝ የሚመች ይመስላል? እህት ልክ ነች እኮ። ህፃናት ሲወለዱ ቀድሞ የሚመጣው የጭንቅላት ክፍላቸው ነው እኮ። ነግሬህ ነበር። ለምን ዝም ብለህ የምትከራከረኝ? እባክሽ እሱም አላወቀው። በቃ ራሱ ልክ እንደ ዶክተር አስቦ በግምት መለሰ። ልጆች መታችኋል እንዴ? ጎሽ አባዬ መጣልኝ። ባለፈው ልጅ ሲወለድ ቀድሞ የሚወጣው እግሩን አላልከኝም? እና ታዲያ ምኑ ይውጣልህ? ይኸው እሱ ደግሞ ቀድሞ የሚወጣው ጭንቅላቱ ነው ብሎ እርፍ። እንደዛ ካለማ እሱን ስሙታ። እንዴ እሱ እኮ እናታችሁን ያዋለደ ዶክተር ነው። ዶክተር ዶክተር ቢሉ ቀላል ዶክተር መሰለ እንዴ? እኔም እኮ ዶክተር ነው መሆን የምፈልገው። እኔ ባለፈው ኳስ ተጫዋች ነው መሆን የምፈልገው አላልክም እንዴ? ኳስ የሚጮህ ዶክተር መሆን አልችልም እንዴ? ትችላለህ። አይችልም እንዴ? ይችላል እኮ። ማን ይከለክላል? ትችላለህ። በቃ አሁን ግቡ እና አረፍ በሉና በኋላ ዶክተር እንዴት ዶክተር መሆን እንደምትችሉ ይነግራችኋል። አንተም እንዴት ኳስ እየተጫወት ዶክተር እንደምትሆን እንማከራለን። ያማክራል ዶክተር። ግቡ በግሩማ ይዋት እንዴት እንደሸወደችው። ተንኮለኛ ፊቷ ራሱ ያስታውቃል። እስቲ ልብ ብለሻል እንዴ አባዬ? ተንኮለኛ ሰው ፊቱ ያስታውቃል እንዴ? አዎ እንደው ትንሽ ልምድ ይፈልጋል። በደንብ ያስታውቃል። እንዴ ለምሳሌ ብቻ ምን አለፋ በደንብ ያስታውቃል። ልምድ ይፈልጋል እንጂ ካላስቸገርኳችሁ እንደው ቅር የማይላችሁ ከሆነ ቻናሉ አልቀይር። ቆይ እያየን አይደል እንዴ? ይቀይረው። እኛም እኮ እያየን አይደለም። ቀይረው። እያየን አይደል እንዴ? ልጆች ይቅርታ። ፕሮግራሙ የሕክምና ነው ሳይሆን ዜና መስማት ፈልጌ ነው። አንቺ ደግሞ አሁን የረፍት ሰዓት አይደል እንዴ? የምን ሕክምና ነው የምታወሩ? በሕክምና የረፍት ሰዓት የለም። በቀን ትንሽ ደቂቃ ነው የምናርፈው። ወይ ጉዴ! ምን ሆንክ? ይሄ ነገር ይቅርብኝ መሰለኝ። ምኑ ዶክተርነቱ? ይቅርብኝ ሲል አሰበኝ። አሁን ይሄን ይዤ ነው የሩቅ መንገድ የማስበው። እቺ ቅመምና ይሄ አዲሱ ጨቅላ ባይኖር እኮ መጫወቻው ነበር የሚያደርገኝ እንጂ። በስዬ ምን ሆኗል? ይሄንዬም የራሱ የሆነ ችሎታ አለው አይደል? ልክ ናት። አዎ ሁሉም ልጆች የራሳቸው ተሰጥኦ አላቸው። እሱን እንዲያበረታቱ ማጎልበት ነው። ኧረ እኔ ኳስ ብጫወት ይሻለኛል። እየተጫወትኩ እራሱ እኮ በመሀል እረፍት አለ። እንዴ ተሰጥኦ ነው እንዴ? በቃ ገብተን እንተኛለን። ይደብረዋል። ይቅርታ ካላስቸገርኳችሁ። ይህ ችግር የለውም። እኛ እኮ ምንም አንፈልግም። ብዙ ጊዜ ዜና ሳይ ፈንድሻ እየዘገንኩ ነው። ጥሩ ነው። ባለቤቴ ክፉ አመል አስለምዳኛለች። አይ ጥሩ ነው። የማላስቸግራችሁ ከሆነ ነው። ችግር የለውም። በራሳ አመል በቃ ይቅር። እንደው እንዲሁ ማየት እችላለሁ። እሺ ዶክተር ፈልገ ነው እንዴ? ፈንዲሻ ነበረ። ውይ ምን ችግር አለው? ሂሩቴ ታፈነዳለህ። በስንቱ ፈንጅላት ትንሽ